ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በዓልም እየደረሰ ነው። ብዙ ፕሮግራም ይኖራል በተለይ ሴቶችዬ እና ሜካፕ ቤት ሄጄ ልሰራ ወይ ደግሞ ብር የለኝም ምናምን ብላችሁ አብዛኞቻችሁ ትጨናነቃላችሁና ውድ ባይሆንም ቤታችሁ ውስጥ ባላችሁ ነገር ቀለል ያለ ሜካፕ እንዴት መስራት እንደምትችሉ ነው ማሳያችሁ። ራሴ ላይ እየሰራው ትንሽ ካለችኝ እውቀት አሳያችኋለሁ። አብራችሁኝ ቆዩ። ፊቴን ታጥቤ ነው የመጣሁት። ከዛ ፊቴን ከታጠብኩ በኋላ ሰንስክሪን ግዴታ ነው ለፊታችን። የሰሞኑ ፀሐይ በጣም ኃይለኛ ነው። ሰንስክሪን ያስፈልገናል። ያለንን ለፊታችን የሚስማማንን ሰንስክሪን ብንቀባ ጥሩ ነው። በስሱ አድርገን እንቀባለን። ሜካፑን ፊታችን እንዳይጎዳን ይጠቅመናል። እኔ በብዛት የሜካፕ ሰው አይደለሁም። ማለት ሜካፕ እችላለሁ፣ ግን ሜካፕ ተቀብታ በጣም የጎላ ሜካፕ ተቀብታ የምትወጣ አይነት ሴት አይደለሁም። አይኔ ላይ ብቻ ነው እንትን ምለው በብዛት ማበዛው አይኔን ብቻ ነው የምቀባው። ፋውንዴሽን ምናምን መቀባኝ ሴት አይደለሁም፣ ግን ዛሬ ለእናንተ ለማሳየት ፋውንዴሽን እየተቀባው በስሱ አሳያችኋለሁ ማለት ነው። እዛ መጀመሪያ ቅንድቤ ኦሬዲ የተሰራ ነው፣ ኦምብሬ የተሰራ ነው። ስለዚህ በጄል አበጥረዋለሁ። ሲበጠር በጣም ነው የሚያምረው። አሁን ካያችሁት ፋሽን ነው። እናንተ ይሄን ጄል ከሌላችሁ ቤታችሁ ውስጥ ባለ ሳሙና ትንሽ ውሃ ታስነኩትና በብሩሽ ማበጠር ትችላላችሁ። በጣም ነው የሚያምረው። አሁን ፋሽን ሆኗል ቅንድብ እንደዚህ ማበጠር። ምንም ሜካፕ ፊታችን ላይ ራሱ ባይኖር ቅንድብ በጣም ውበት ነውና ቅንድባችንን እንኳን አስተካክለን ብንወጣ በጣም ቆንጆ ሉክ ይኖረናል። ይሄንን ጄል ማግኘት ባትችሉም ባይኖራችሁም ቅድም እንዳልኳችሁ ትንሽ የሳሙና ታረጉና ሳሙናውን ትንሽ ታስነኩትና ከዛ በቡሩሽ አድርጋችሁ ማበጠር ትችላላችሁ። ከዛ እዚህ አይናችን ስር ሻዶ ከማድረጋችን በፊት ኮንሲለር ካለን which is good ኮንሲለር እናደርግበታለን። ግን እኔ ስለማልጠቀም ኮንሲለር ምናምን ስለማላደርግ የለኝም። ከፊቴ ከለር ጋር የሚመሳሰል ፋውንዴሽን ስላለኝ እሱን ማድረግ ትችላላችሁ። እሱን አደርግበታለሁ። እሱን ከስር ካደረግንበት ላይክ ጽድት ያለ ቆዳ እንዲኖረን ያደርግና ምንድነው ሻዶውን ስናደርግበት አሪፍ ሉክ ይሰጣል ማለት ነው። ትንሽዬ ፋውንዴሽን አደርግበታለሁ። ከዛ እንደዚህ አድርገን እንቀባዋለን በጣም በስሱ። እኔ ፋውንዴሽን ምናምን ብዙ አይመቸኝም። በቃ ናቹራል ሉክ ሆነን ስንወጣ ደስ ይላል። እንደዚህ ሲሆን አያችሁት ጽድት ይላል። አይናችን ስር ምናምን ለሚጠቁረው ምናምን ፓርት በጣም ያጠፋልናል። ኮንሲለር ቢሆን ቅድም እንዳልኳችሁ ጥሩ ነው። ግን ኮንሲለር ከሌላችሁ ባላችሁ ፋውንዴሽን ከፊታችሁ ከለር ጋር የሚመሳሰል በስሱ አድርጋችሁ አያችሁ ያስታውቃል። እንደዚህ ትቀቡታላችሁ። ከዛ ደን ከልብሳችን ጋር የምንለብሰው ልብስ ምንድነው፣ ከልብሳችን ጋር ምን አይነት ሻዶ ይሄዳል ብለን እንመርጣለን ማለት ነው። እኔ ለእናንተ ለማሳየት ስለሆነ እኔ ደስ የሚለኝን ከለር ላሳያችሁ። የትኛው ይሻለኛል? አይ ቲንክ ይሄኛው ይሻለኛል። ቀለል ያለ ነገር ስለሆነ የምፈልገው እንደዚህ አድርገን እጃችን ላይ መሞከር እንችላለን ከፈለገን። እኛ ልቀባና ላሳያችሁ። ከዛ ከፊት ለፊቱ ብቻ እንደዚህ በደንብ ብሌንድ አድርገን እንቀባዋለን። ከለሩ በደንብ ማስታወቅ ስለሌለበት በደንብ ብሌንድ ማድረግ አለብን በብሩሻችን። ከዛ በዚህኛው አይናችን ሳይድም እንቀባዋለን። ከፊት ለፊቱ ብቻ የቀባሁትኝ እዚህ ወደ መጨረሻው አካባቢ ላይ ላይክ እዚህ ጋር ጠቆር ያለ ነገር ማድረግ ስለፈለኩኝ ነው። ሙሉንም መቀባት ትችላላችሁ። ከዛ ላይነር ማድረግ ትችላላችሁ። ግን እንደዚህ አድርገን በደንብ ብሌንድ ካረግን በኋላ ከዛ የመረጥኩት ከለር የሆነ ፒንክ ነገር ስለሆነ ብቻውን በጣም ቦግ ብሎ እንዳይታይ እዚች ጋር ጠቆር ያለ ነገር እንጠቀማለን። ከዛ ሻዶችንን ጨርሰናል። አሁን ወደ አይላይነር እንሄዳለን። ላይነር እንሰራበታለን ማለት ነው። ላይነር በጣም ያደምቃል። ላይነራችንን ጨርሰናል። አሁን ደግሞ ኩል እናደርጋለን። ኩል ማድረግ የምንፈልግ እናርግበት፣ ካልፈለግንም አለማድረግ እንችላለን። ግን እኔ ሁሉንም ላሳያችሁ። በስሱ ውስጡን እንኩለዋለን ወደታች እንዳይፈስብን። አያችሁ ዲፈረንሱን ከዚህና ከዚህ ጋር እናደርጋለን።
ማስካራ ስታበጥሩ መጀመሪያ እንደዚህ አድርጉት። ከዛ መጨረሻ ላይ ወደ ላይ በደንብ ስታበጥሩት የሚያምር ሉክ ይሰጣችኋል። ላይክ እንትን አይላሽ የሰካችሁ ነው የሚመስለው። ከዛ ፋውንዴሽን ከፊታችን የሚመሳሰል ቅድም እንዳልኳችሁ ትንሽ በጣም በስሱ ትንሽ እናደርጋለን። እኔ ሲበዛ አልወድም። በአጠቃላይ ፋውንዴሽን ተጠቃሚ ሰው አይደለሁም ነግራችኋለሁ ቅድም። ግን ጠቆር ያለ ስፓት ምናምን ካላችሁ አነሳ አድርጋችሁ መቀባት ትችላላችሁ። አይናችሁ ስለ የጠቆረውን በኮንሲለር ማጽዳት ትችላላችሁ። ቅድም እንዳልኳችሁ ኮንሲለር ከሌላችሁ ፋውንዴሽን እንደዚህ በስሱ አድርጋችሁ መጠቀም ትችላላችሁ። ብዙ ዲፍረንስ የለውም። ከፊቴ ጋር ይመሳሰላል አንደኛ፣ ሁለተኛ ደግሞ በጣም በስሱ ነው ያደረኩት። ፋውንዴሽናችን እንደዚህ በደንብ ብሌንድ ካደረግን በኋላ እንዳያስታውቅ በደንብ ብሌንድ ማድረግ አለብን። ከዛ በኋላ አፍንጫችን ሰልካካ እንዲመስልልን ኮንሲለር ኮንቱር ምናምን እሱ የፕሮፌሽናሎቹ ነው። ግን እዚህ አይናችን ስር የምንቀባትን ልጭልጯን ግሊተሯን እዚህ አፍንጫችን ላይ ከላይ ትንሽ ከዛ እዚች ጋር ትንሽ እናደርጋለን። ያሳምርልናል፣ ውበት ይሰጠዋል። ከዛ እጃችን ላይ እንዳለ ትንሽ ትንሽ እናደርጋለን። ከዛ ብለሽ እናደርጋለን እዚህ ጋር ብለሽ የምናደርግበት ቦታ እንዳይወርድብን ወደታች እንደዚህ እንስቅና ልክ ከዛ የጉንጫችንን ቅርጽ ይዘን ማድረግ እንችላለን። የምትችሉ ሰዎች ደግሞ ኖርማል ሆናችሁ መቀባት ትችላላችሁ። ፊቴን እንደዚህ ጨርሻለሁ። ቀለል ያለ ሜካፕ ነው። ከዛ እኔ ከለር ያለው ሊፕስቲክ አልወድም። ሶ ግሎስ ነው የምቀባው። የውሃ ነገር ነው የሚያምርብኝም የምቀባው እሱን ነው። መጨረሻ ላይ እንደምታዩት ጨርሻለሁ። ቤት ውስጥ ሆኜ ቀለል ባለ ነገር ቀለል ያለ ሜካፕ ራሴ ላይ ሰርቻለሁ። ጠዋት ሳልሄዱስ ሊሆን ይችላል። ቅድም እንዳልኳችሁ በዓለም እየደረሰ ነው። ቀለል ባለ ነገር ቤት ውስጥ ራሳችሁ እንደዚህ ማሳመር ትችላላችሁ። እንደ ፕሮፌሽናሎቹ ባይሆንም በትንሹ አሳይቻችኋለሁ። ሌላም ቪዲዮዎች እንድሰራላችሁ ከፈለጋችሁ ሁላችሁም ሰብስክራይብ እያደረጋችሁ ወዳችኋለሁ። አመሰግናለሁ።